የሐዋርያት ሥራ ምዕራፍ 19ን ከፍትና ካለ ቦታ እናያለን። መጽሐፍ በዚህ ቦታ ላይ አንድ ነገር ይናገራል። ጳውሎስ ወደ እስያ ወደ ኤፌሶን እንደመጣና በዚያ ከተማ ውስጥ አንድ ሰዎችን እንዳገኘና የዚያ ከተማ ሰዎች ደግሞ አጵሎስ የሚባል ሰው ወንጌል እንደሰበከላቸው በማን ከላይ ይሆናችሁ 18ኛው ምዕራፍ ላይ እንደዚህ ይላል። በወገኑም የእስክንድርያስ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱ በመጽሐፍ ዕውቀት የበረታ ነበር። በምን በመጽሐፍ ዕውቀት ምን ሆነ? የበረታ ነበር። ይሄንና ምን እንደሚታቀለች እርሱም በመጽሐፍ ዕውቀት የበረታ ነበር። እርሱም የጌታን መንገድ የተማረ ነበር። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስም ይናገርና በትክክል ምን ሲሆን ነበር? ያስተምር ነበር። በምን በእግዚአብሔር መንፈስ እየተቃጠለ ማለት ነው። በዮሐንስ ጥምቀት በተረዳው መገለጥ ስለማን ነው የሚያወራው? ስለ ኢየሱስ። ከማን ሰምቶ? ከዮሐንስ ጥምቀት ውስጥ ስለ ኢየሱስ ሰምቶ ስለ ኢየሱስ ተረድቶ እግዚአብሔር ከዘመናት በፊት የተናገረውን የእግዚአብሔርን አጀንዳ የሆነውን ስለ ኢየሱስ በዮሐንስ ምስክርነት ውስጥ ሰምቶ ይሄን ነገር ደግሞ ምን ያደርግላቸው ነበር? ምን ያደርግላቸው? እየሰበከላቸው ነበር። ዩሲ ይሄ ሰው ይሰብካል በዛ ከተማ ውስጥ፣ ይሄም ሰው ይናገራል። ሌላ ሰው ደግሞ አለ ኃይልና መንፈስ የተሞላ አጂጋባ ያሳ። ዛሬ በጌታ በኢየሱስ ስም ስብከታችሁ ይለያል፣ ውሏችሁ ይለያል፣ አኗኗራችሁ ይለያል። ስለ አንድ ነገር አውጣችሁ የእናንተ ግን ይለያል። የሚገርመው አጵሎስ ስለ ዮሐንስ ጥምቀት አይደለም ያስተማረው። አጵሎስ በመንፈስ እየተቃጠለ ስለማን ነው የሚያስተምረው? ስለ ኢየሱስ ነበር የሚያስተምረው። እየሰማችሁ ነው? እግዚአብሔር ዛሬ ምንድነው ለዚህ ጉባኤ የምትናገረው ብዬ በጠየቁ ጊዜ እግዚአብሔር እንደዚህ አለ፣ የሚለይ ቅባት የሚመጣበት ሰው አለ። አሜን። አዱንያ ሳባራ ዲያኮሳ የብዙዎችን ኢኮኖሚ የሚያዘጋ የብዙዎችን የገቢያቸውን ምንጭ የሚያዘጋ በጥንቆላ በመተት እየሰሩ ያሉትን ገቢያቸውን የሚያዘጋ ስራቸውን የሚያስቆሙ የእግዚአብሔርን ኃይል የሚገልጡ የወንጌልን እውነት የሚገልጡ ትውልድ በዚህ ጉባኤ ውስጥ ይገኛል። በደንብ የመልእክቴን ርዕስ እንድትቀበሉ እፈልጋለሁ። የሚገርመው አጵሎስም ስለማን ነው የሚያስተምረው? ስለ ኢየሱስ። ከዛ በኋላ ከታች ደግሞ እንደዚህ ይላል፣ አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ቤት መጣ፣ ወደ ኤፌሶን። ማን ወደ አስተማረበት ከተማ? አጵሎስ አስተምሮ ወደ ነበረበት ከተማ መጣ። በደንብ ስሙ። አጵሎስ አስተምሮ ነበር እዛ ከተማ ላይ። ስለማን? ስለ ኢየሱስ። አጵሎስ አውርቶ ነበር በዛ ከተማ ላይ ስለማን? ስለ ኢየሱስ። እንዴት ግን? በግልጥ በሚያስገርም ሁኔታ ከዮሐንስ ጥምቀት ተረድቶ በትክክለኛ መልእክት ነው ያስተማረው። ባይዙ ትክክለኛ ነጥብ ሲያወራ ነበር፣ ትክክለኛ ሐሳብ ሲያወራ ነበር። የአጵሎስና የጳውሎስ ልዩነቱ ግን የኃይል ጉዳይ ነው። አሜን። አጃካቱሳ ዛሬ የሆነ ሰው ኃይል የሚገልጥ ሰው፣ አሜን፣ በንግግሩ ኃይል የሚገልጥ፣ በወሬው ኃይል የሚገልጥ፣ ወሬ እንኳን የተቀየረ ሰው። የሚገርማችሁ ነገር እንደዚህ ይላል። ጳውሎስ እዛ ከተማ ገብቶ ወሬው ስለየት ነበር መሰለህ ሲናገር መጽሐፍ እንደዚህ ይላል፣ ስለ እግዚአብሔር መንግስት ይነጋገሩ ነበር። አንዳንድ ሰዎች ወሬያቸው ስለዚህ ምድራዊ ነገር ነው። አንዳንድ ሰዎች ወሬያቸው ሰው ሲያገኝ፣ አሁን እኔ እሷን ሳራን ሳገኛት ቁጭ ብዬ ስለ ቢዝነስ ስለ ምናምን ባወራ እኔ የሆነ ሪፍሌክት ማድረገው ነገር አለ። ገብቷችኋል? ጳውሎስ ግን ገባና ስለምንም ነገር አያወራም። ስለ ከተማይቱ ሁኔታ አያወራም። ስለ ኢኮኖሚው ጉዳይ አያወራም። ስለምንም አያወራም። አንድ ነገር ይናገራል፣ የመንግስቱን ጉዳይ ስለ ኢየሱስ ይናገራል። አይታል። አጵሎስም ስለ ኢየሱስ ነው ያስተማረው፣ ጳውሎስም ስለ ኢየሱስ ነው ያስተማረው። ልዩነቱ ግን አጵሎስ ያደረሰበት መረዳት ጠቅጋ ጳውሎስ የገባበት እውነት አለ። አሜን። ዛሬ ትገባለህ። አሜን። ባታመን ጎትቼ ያስገባሃል። አሜን። በኢየሱስም መግባት ሆነልሃል። አሜን። ይሁን በመንፈሳዊ ዛሬ አንድ ሰው አስገባዋል። አሜን። ሄይ ብራስ ካባ ተጋበሉ ሻዳዳዳዳዳዳ ኤንታቬኒያስ ኩባ ይሁን። ጌታ ምስክሬ ነው። ዛሬ የሆነ ደመና እዚህ ጉባኤ ላይ መጣ። አሜን። ኪቦርድ ያስልኝ ፓራስ ካባኒያሳ በደንብ እንድትሰሙ ይፈልጋሉ። ይሄ ሰብኬ ሊሄድ አይደለም የምፈልገው። ይሄ ቦታ አውርቼ ሊሄድ አይደለም የምፈልገው። እዚህ ቦታ ላይ ያለ ኃይል እንዲያገኝሽ ይፈልጋል። አዳማ ላይ ተስኖ ፈጣሪ ተነስቷል ቢባል ከየት ነው የተነሳው? ከዚህ ቃል። አዳማ ላይ የሆነ ሰው ተነስቷል ቢባል ከየት ነው የተነሳው? ከዚህ ቃል። አዳማ ላይ የሆነ ሰው ስራ እየሰራ ነው ቢባል ከየት ነው? ከዚህ ቃል። ዛሬ ባንቺ ይጀምራል። ዛሬ ባንተ ይጀምራል። ያልተጠበቀ ክብር በእናንተ ይጀምራል። ሁዳ ካባንያ ሱብራባ የተዘጋጀ ሰው አለ። ተዘጋጅተሻል የሆነ ነገር ለመቀበል? ታታታታታታ ይሁንስ ላወራ አይደለም የሰማው የመጣሁት፣ ልሰብክ አይደለም የመጣሁት። የስብከት ጉዳይ ምንም አይጠቅምም።
ትሉኛላችሁ ከማወራው ነገር። ይሄ ሚስጥር ባይዘይ ማለት ነው ስለምን እንደነበረ ታውቃላችሁ? ስለ አይሁድና ስለ አሕዛብ ስለነበሩ ሰዎች ጳውሎስ ወንጌል ለአይሁድ ብቻ አይደለም ለአሕዛብም ጭምር ነው ይላሉ። እነ ጴጥሮስ ግን ይሄ ሚስጥር አልገባላቸውም ነበር። አይሁዶች ጋር ብቻ እንደዚህ ይቆሙ ነበር። ጳውሎስ ግን ምን ሆነ? ተደብቆ የነበረው ተሰውሮ ለነ ጴጥሮስ ያልተገለጠ ለጳውሎስ ተገለጠ። ዛሬ ለትውልድ የተጠበቀ ነገር፣ ለትውልድ የተሸሸገ ነገር፣ በብዙ ዘመናት ያልመጣ ነገር በአንቺ ሕይወት መገለጥ ይጀምራል። ሙናሳ ካፓራዲያ ዋናው ጉዳይ መልእክቱን በትክክል ስለማውራት አይደለም። ዋናው ጉዳይ ትክክለኛው ነገር ስለማውራት አይደለም። የምትናገረው በአካል መገለጥ አለበት። የምታወራው ነገር በተግባር መገለጥ አለበት። ሙናሲባ መጽሐፍ ቅዱስ ይኸው ሐዋርያ ሥራ ከላይ 8ኛው ምዕራፍ ላይ እንደዚህ ይላል። ፊልጶስም ይልና ወዴት ወረደ? ወደ ሰማርያ ወረደና ወንጌልንም በኃይል ይሰብክ ነበር አለ። ከዛ አጋንንት ይጮሁ ነበር አለ። የታመሙት ይፈወሱ ነበር አለ። ዩሲ ስለ መስበኩ ጉዳይ አይደለም፣ ግን በስብከቱ ውስጥ ምን እየተገለጠ ነው ላሳያችሁ። እንደዚህ ይላል። አጵሎስ በቆሮንቶስ ሳለ ኤፌሶንን አስተምሮ ወደ ቆሮንቶስ ተመለሰ። አጵሎስ ደግሞ በቆሮንቶስ ሳለ ጳውሎስ የሚባል አንድ የተለየ ሰው መጣ። እስቲ የተለየው ነኝ በል እስቲ። ሄኔያስ ንግግር ይለያል። ከዚህ ስትወጣ ቻቻቻቻቻ ከዚህ ስትወጣ ንግግር ይቀይራል፣ ቋንቋ ይቀይራል፣ የሆነ ነገር ይቀይራል። ከዚህ ስትወጣ የሆነ ክብር ያገኛል። የሚገርማችሁ እኔ ነብይ ነኝ። በዚህ ነቢያት ምን እንደሚሉ ታውቃላችሁ? ሳሙኤል እንደዚህ አለ። ሳኦልን መጣና ሳኦል ከዚህ በፊት አህያ ፈላጊ ልትሆን ትችላለህ አለ። ከዚህ በፊት እንደዚህ ልትሆን ትችል አይ ዶንት ኬር ያንተ ስቶሪ ምንም አያገባኝም። ነገር ግን እንዲህ እልሃለሁ አለ። ከዚህ ስትመለስ ነቢያትን ታገኛለህ አለ። ከዚህ ስትመለስ እንዲህ ትሄዳለህ አለ። ነገር ግን እዛ ስትደርስ እንደ ቀድሞ አትሆንም፣ ትቀየራለህ አለ። ዛሬ እኔ ነቢይ ነኝ እናገራለሁ። ከዚህ ስትወጣ ኃይል ያገኛል። ከዚህ ቤት ስትወጣ ክብር ያገኛል። በአንተ የሚሆነ ደመና ማንቀሳቀስ ይጀምራል። ኦና ሲባ የምናገረው ነገር ሊቀበል የተዘጋጀ ሰው ተውት ተውት። ሻዳጋ ባን ያሳ ይሁንላችሁ። የምናገረው ነገር ለመቀበል የተዘጋጀ ሰው አለ። ባይዞ የሚዳሰስ ነገር ነው፣ የሚነካና የሚጨበጥ እውነት ነው። የእግዚአብሔር የቃሉ ኃይል ማለት ነው። የሚዳሰስ መቀበል የምንችለው ነገር ነው። የኛ ማድረግ የምንችለው ነገር ነው። ምክንያቱም ብዙ ሰዎች እየተቀበሉ መጡ። ጳውሎስ ላይ የነበረው ጢሞቴዎስ እንደዚህ አባቶች ከአንዳቸው ወደ አንዳቸው ምን እያደረጉ ነበር? እየተቀባበሉት። አንዱ እየሰጠው ኤልያስ ለኤልሳ እየሰጠ ማለት ነው። ኤልሳ ደግሞ ለቀጣዩ እየሰጠ እንዲህ እያለ የመጣበትን ነገር ማወራቸው መቀበል የምችሉት የተዘጋጀ ሰው አለ። አኒ ሳላቫኒያ ቶስ ብራካታንዳ ይኸውላችሁ መጽሐፍ በዚህ ቦታ ላይ እንደዚህ ይላል። ይኸውላችሁ እንደዚህ ይላል። ኤፌሶን መጣ ይልና አንዳንድ ደቀ መዛሙርትን አገኘ ይላል። ባመናችሁ ጊዜ ማንን ነው ያገኘው? ደቀ መዛሙርት። የሚገርማችሁ እዛ እነ ጴጥሮስ የነበሩበት ቦታ ላይ ሐዋርያ ሥራ ምዕራፍ 3 ላይ የነበሩት እነማን ነበሩ? ደቀ መዛሙርት ተብሎ ይጠሩ ነበር። እዚህ ኤፌሶን ከተማ ላይ ያሉትን ምን ተብሎ ነው የሚጠሩት? ደቀ መዛሙርት። መሀላቸው ላይ የምን ልዩነት አለ? ያህል ብዙ ሰው አለ ስሙንና ጥሪውን ተቀብሎ የሚኖር ነገር ግን በሰዎች መካከል ላይ ያለ ልዩነት የምን ጉዳይ ነው? ዛሬ የሆነ ሰው ኃይል ያገኘዋል። አሜን። አታጂጋ ፋናሳ